ሚጥሚጣውም እንግዲህ ይሄንን ይመስላል። ቅመሞቹም እዚህ ውስጥ እንደምታዩት ቅመሙ እዚህ ጋር ኮሰረት አለ፣ ኮሮሪማ ምንድነው ይሄ ጨው አለ፣ ነጭ አዝሙድ አለ፣ የበሶቢላ ቅጠል አለ፣ የጤና አዳም ፍሬ አለ። እንግዲህ ሁሉም ምን ነገር እዚህ ውስጥ አለ። ዝንጅብል አለበት። ይኸው ለዚህ ሚጥሚጣ ማለት ነው። እንግዲህ ራሴ እዚህ ካሳደኩት ነው የተጠቀምኩኝ ያለሁት። የጤና አዳሙ ፍሬ ነው። የጤና አዳም ፍሬ ከዚህ ወስጄ እንግዲህ አድርቄው ፀሐይ ላይ በደንብ አድርቄ ነው። እንደገና እዚህ ጋር ደግሞ የበሶቢላ የምታዩት እንግዲህ የበሶቢላ እነዚህን በደንብ አድርጌ አውጥቼ ነው ይህንንም አድርቄ የተጠቀምኩት በሶቢላውን። እዚህ ጋር ደግሞ የጥብስ ቅጠሉን ራሴ መጥበሻ ላይ ነው መሰመስ አድርጌ የተጠቀምኩት። ኮሰረት ደግሞ ኮሰረቱንም ራሴ በፀሐይ በደንብ አድርጌ ቶሎ ይደርቃል ኮሰረት አድርቄ ነው ኮሰረቱንም እየተጠቀምኩት። እንግዲህ ሁሉ ለሚጥሚጣ ነው እንግዲህ ይህንን ሁሉ ቅመም ማዘጋጀው። ስለዚህ ክረምት እየገባ ስለሆነ የክረምት ፀሐይ እንዳይገባብኝ ቶሎ ልጠቀመው ብዬ ነው። ምክንያቱም አሁን ክረምት ቶሎ በደንብ እየገባ ስለሆነ ሚጥሚጣው ይለዝዝብኛል። ፀሐይ እንትን ካለብኝ ከገባ በሌላ በኦቨን ልጠቀም ነው ማለት ነው። ስለዚህ ዛሬ እግዚአብሔር ይመስገን ፀሐይ ወጥቶልናል። ይህንን አጋጣሚ ልጠቀም ብዬ ነው። የክረምት ሚጥሚጣ እንግዲህ እንዴት አድርጌ እንደማዘጋጀው አሳያችኋለሁ። አመሰግናችኋለሁ። እንግዲህ ይህንን የመሰለ የአመት ምርት እንግዲህ እንደዚህ ከወጣ ይበቃል። በጣም ትልቅ ነገር ነው። እንግዲህ አሳድጌ ሚጥሚጣው እንዲመጠቀም ትልቅ ነገር ነው። ቶሎ ራሱ ይደርቃል። በፀሐይ ላይ ካሰጣ ነው ይደርቅልናል። እንደዚህ አድርቀን መጠቀም እንችላለን የሀገራችንን ሚጥሚጣ። ይሄ እንግዲህ ትናንት አምሼ በደንብ አድርጌ አምሼዋለሁኝ። ዛሬ መፈጨት አለበት በደንብ አድርጌ ከሚጥሚጣው ጋር አደባልቄ። እዚህ ቅመሞችን ሁሉም ሚጥሚጣ ውስጥ መጨመር አለብኝ። ለየብቻ ከሚፈጭ አንድ ላይ ሲፈጭ አንድ አይነት ይሆንልናል። ለየብቻ ቅመሙን ለብቻ ሚጥሚጣውን ለብቻ ግን ከምፈጨው አንድ ላይ ሲሆን እኩል ከለር ይኖረዋል። ስለዚህ እንደሱ ለማድረግ ፈልጌ ነው። እንደዚህ በደንብ አድርገን ማደባለቅ ነው። እንደዚህ እንጨት የሆኑትን እያወጣን ተደባልቋል። ይሄ ኮሰረቱ ነው። አመሰግናለሁ። እንግዲህ ልፍጫ አሁን የደረሱ ቃሪያዎች ከዚህ ይለቀማሉ። እንደዚህ ቀላቀላ ያሉትን መርጬ አውጥቼ አደርቃለሁ። በጣም ብዙ ደርሰዋል። እንግዲህ አሁን የሚለቀሙበት ጊዜ ነው። ለሚጥሚጣ የሚዘጋጅበት የደረሱትን ቀያይ የሆኑትን መርጬ አውጥቼ ለየብቻው ለማድረግ እጠቀማለሁኝ። ሚጥሚጣውን ለማዘጋጀት እንደዚህ ነው። መጀመሪያ ለቅሜ በኋላ እንትን አደርገዋለሁ፣ በፀሐይ ላይ አደርቀዋለሁኝ። የደረሱ የነበሩትን ቀያይ የሆኑትን እንግዲህ መጨረሻ ላይ ይለቀሙና ለሚጥሚጣ የሚሆኑት እንደዚህ ነው የሚለቀመው። ለሚጥሚጣ የሚሆኑ ቃሪያዎችን ለመልቀም እንግዲህ ትዕግስት ይጠይቃል። በጣም ቀስ ብለን ነው
መልቀም ያለብን። እኔ እንግዲህ ለቅሜ ብዙ እያዘጋጀው ነበረ ትንሽ እያደረኩኝ እንግዲህ ለሚጥሚጣ አሁን ደርቋል። ይሄንን ለእናንተ ለማሳየት እዚህ እንደዚህ የፈጨው ሁሉንም የፈጨው እንደዚህ ወደዚህ የነፋው እዚህ ጋር አንድ ላይ አስቀምጣለሁ። እንግዲህ የክረምት ሚጥሚጣ እንደዚህ ይሄንን መስሎልኛል። ደግሞ እንደዚህ ስንወቅጥ ልጆች አጠገባችን ባይኖሩ ጥሩ ነው። ምክንያቱም በጣም ሽታ ስላለው ሊያነጣጥሳቸው ስለሚችል እንደዛ ከሚሆኑብን ትንሽ ከኛ ቢርቁ ጥሩ ነው። እንደዚህ ወጣ ብለን ደጅ ላይ ወይ በረንዳ ላይ ብንፈጨው የተሻለ ነው ብዬ ነው። ይሄ ማሽን ቆንጆ ነው። በጣም በደንብ አድርጎ ነው የሚፈጨው። ስለዚህ እኔ እንደዚህ እያደረኩኝ ስራዬን እጨርሳለሁ ማለት ነው። ቆንጆ ሆኖ እየደቀቀ እየፈጨሁት ነው። አሁን ወንፊት ላይ አድርጌ በወንፊት ነፋዋለሁኝ። ከዛ ድጋሚ ደግሞ እንደገና እንደዚህ መጨረሻ ላይ እንደዚህ ከመጣና ይሄን ደግሞ ተመልሼ እንደገና ፈጨዋለሁ። መጨረሻ ላይ ያልቃል ማለት። መጨረሻው እንግዲህ ይሄንን መስሏል። በጣም ቆንጆ ሆኖ ተፈጭቷል። በደንብ ነው ቅመሙ ምኑም የተስተካከለው። እኔ እንደውም የበዛበት መስሎኝ ነበረ። ምንም አልበዛበትም። ቅመሙ ሁሉ ጥሩ ነው ያለው። ይሄኛው ደግሞ መጨረሻ ላይ ስፈጭ የቀረኝ ነው። ይሄንን ደግሞ እንትን አደርጓለሁ እንደ ቆጭ አሰራበታለሁ። ምክንያቱም ብዙ ቅመም አለው። በዛ ላይ የቤት ስለሆነ እንደዚሁ ዝም ብዬ አልተውም። ቆጭ አሰራበታለሁ። እንግዲህ የክረምት ሚጥሚጣ ይሄንን የመሰለ ተፈጭቷል። እንደዚህ በቤታችን በቀላል መንገድ ማዘጋጀት እንችላለን። ስለዚህ አሁን እዚህ ውስጥ እቃ አለኝ፣ የሚጥሚጣ እቃ አለ ያዘጋጀሁት። እሱ ላይ ጨምራለሁኝ። እንደዚህ እቃ የሸክላ እቃ ካለን ጥሩ ነው። ረጅም ጊዜ እንዲቆይልን ቆንጆ ሆኖ ሳይበላሽ ይቆይልናል። ይሄ የሚጥሚጣ ነበር፣ እዚሁ ራሱ ላይ ጨምርበታለሁኝ። ይኸው እንደዚህ አሁን ጨምራለሁ ማለት ነው። ስለዚህም እግዚአብሔር ይመስገን ይሄንን ደስ የሚል ሽታው በጣም ነበር ደስ የሚለው። ጣዕሙ ሁሉ ነገር በጣም ነው ቆንጆ የሆነው። የሀገር ቤት ሚጥሚጣ፣ የጉራጌ ሚጥሚጣ ይሄን ይመስላል እንግዲህ በቀላል መንገድ